ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር 26 እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ዕረፍት በዓላቸው በሰላም አደረሳችሁ። ከአባታቸው ፍሬ ብሩክ እናታቸው ዩስቲና የሚባሉ በሕግ እግዚአብሔር በሃይማኖት በምግባር ጸንተው የሚኖሩ ደጋግ ክርስቲያኖች የተገኙ አባት ናቸው። አባታችን አቡነ ሀብተ ማርያም ጽንሰታቸው ነሐሴ 26፣ ውልደታቸው ግንቦት 26፣ እረፍታቸው ህዳር 26 ነው። አቡነ ተክለ ሃይማኖት አቡነ ሀብተ ማርያም 5 መቅሰፍት እንዲጠፋ በደጀ ደብረ ሊባኖስ ተቀበሉልኝ ብለው የለመኗቸው ታላቅ አባት ናቸው። ይሄ እንዴት ነው ብሉ አቡነ ተክለ ሃይማኖት ከተቀበሩበት ቦታ እንዲቀብሩ ቃል ኪዳን ገባልኝ ብለው ጠየቋቸው። አቡነ ሀብተ ማርያም አባቴ ሆይ ይህን አደርግ ዘንድ ስለምን ትወዳለህ አላቸው። አቡነ ተክለ ሃይማኖት በሀገሬ ላይ የታዘዘ 5 መቅሰፍቶች አሉና ስለዚህ ነው። እነዚህም አንዱ መብረቅ፣ 2ኛው ቸነፈር፣ 3ኛው ረሃብ፣ 4ኛው ወረርሽኝ፣ 5ኛው የእሳት ቃጠሎ ነው። ያንተ አጽም በውስጥ የተቀበረ እንደሆነ ከዚህ መቅሰፍቶች ትድናለች አሏቸው። አቡነ ሀብተ ማርያም ንዑድ ክብድ የምትሆን አባቴ ሆይ ልዩ ክብሬ በሚሆን ባንተ አጽም መቃብር ያልዳነች በኔ አጽም መቃብር ድህነት ታገኛለችን ብሎ ተከራከሩ። በዚህ ጊዜ አቡነ ተክለ ሃይማኖት መልሶ አንተ የምታውቀው ከፈጣሪያችን ከእግዚአብሔር የተሰጠ እኔ የማውቀው ክብር አለና ስለዚህ ነው። ይልቅን እንዳልኩ በተቀበርኩበት ቦታ እንዲቀብሩ ቃል ኪዳን ግባልኝ ብለው ማለዷቸው። ይህን ሲባባሉ እንዲህ የሚል ቃል መጣላቸው። ከወዳጄ ከሀብተ ማርያም አንደበት ይህ ቃል አይወጣም። ዳግመኛም ወዳጄ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምን እና እኔ ከተቀበርኩበት እንድትቀብር ብለ የምታስገድድ ለምንድን ነው? እኔ በወደድኩ ቦታ ይቀብራል እንጂ የሚል ቃል ተናገረ። አቡነ ተክለ ሃይማኖት እየለመኑና እየሰገዱ ከስላሴ ዙፋን ተንበርክከው በሶስተኛውም ይህን እንዳልከው ይቀበርልህ የሚል ቃል ተሰማ። ዳግመኛም በአንተ አጽም በሀብተ ማርያም አጽም ቦታ ከመቅሰፍት ትድናለህ። ልጆች ግን በቸነፈር ደዌ ቢሞቱ ከሰማዕትነት ተቆጠረላቸው ወደ መንግስተ ሰማያት እንዲገቡ በራሴ ምዬ ቃል ኪዳን ገብቻለሁ አሏቸው። በዚያን ጊዜ አቡነ ተክለ ሃይማኖት እጅግ ደስ ተሰኙ። ገድለ አቡነ ሀብተ ማርያም ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ተዋሕዶ ልጅ ማርያም መጥተናል እኛ ልጆችህ አድነን አውጣን ከፈተና አልብሰን የብርሃንን ፋና ጻድቁ ሀብተ ማርያም መጥተናል እኛ ልጆችህ
አድነን አውጣን ከፈተና አልብሰን የብርሃንን ፋና ሰባት አክሊላትን ራሱ የደፋ በጾም በጸሎቱ ሰይጣንን ያጠፋ ጽድቅን የታጠቀ የእግዚአብሔር አገልጋይ አቡነ ሀብተ ማርያም የኢትዮጵያ ሲሳይ ብርሃንን ለብሶ የእሳት መስቀል ይዞ የጾም ጸሎት ሰይፍን ንጽሕናውን መዞ በደብረ ሊባኖስ ለእኛ የጸለየው የተዋሕዶ ብርሃን ሀብተ ማርያም ነው። የዮስቴና ጸጋ የፍሬ ብሩክ ለእኛ ለልጆችህ መመኪያ የሆንክ በምልጃህ አድነን ፍቅርና ሰላም ጻድቁ አባታችን ሀብተ ማርያም ከሱራፌል ጋራ ለማቅረብ ምስጋና ወርቅን ተጎናጸፍን ሀብተ ንጽሕና ምስጢርን ተካፈል በጽርሐ አርያም ጻድቁ አባታችን ሀብተ ማርያም